بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم أما بعد السلام عليكم ورحمة الله وبركاته ውድ እህቶችና ወንድሞች የመስጂድ ሰላም ተከታታዮች አሁን ያለሁት የወዱ ቦታ ነው ማለት ነው። የወዱ ቦታ እንግዲህ በዚህ አይነት መልኩ አብቁቶ ለስራ ለከፈት ትንሽ ነው ቀረው። አሁን ማጠብና የተለያዩ ነገር ማድረግ እንጂ አብቁቷል። እንደምታዩት በአንድ በኩል ያለው ሶፍ ነው። ያው እንደምታዩት ውሃው ማለት ነው ማሻአላህ ደስ የሚል ነው። በወዳ በኩል ደግሞ ሲሄድ ይሄን ይመስላል። በዚህ አይነት መልኩ አብቁቷል ማለት ነው የወዱ ቦታ። እዚች ፊት ለፊት ላይ የምታዩት እንትን በር ማድረግ ብቻ ነው ቀረው። እዚህ ላይ ደግሞ በር ያው እንግዲህ ሁሌ ክፍት ሆኖ እንዳበላሹ ይሄ ብቻ ነው የቀረው እንጂ ይከፈታል ማለት ነው ኢንሻአላህ። ቢስሚላህ የሱመያዎች ደግሞ እንግዲህ ፀሐይ ነው ትንሽ እንኳን ፀሐይ ሆኖባቸዋል። እንግዲህ በፀሐይ በኩል ነው እናንተ ማለት ነው። አሁን ይሄ ደግሞ የሱመያዎች ነው። የሱመያዎች እንግዲህ እዚህ ላይ የወዱ ቦታ በዚህ አራት በወዳ በኩል አራት ነው። ያው ብዙ ሱመያዎች እዚህ መጥተው ስለማይሰግዱ ብለን እንደዛ አድርገናል። ወደፊት ግን ቋሚ አይደለም፣ ወደዛ ጠጋ ብሎ ማድረግ የሚቻል ወይ እንደውም በዚህ መቀጠል እንደሚቻል ነው። ለዛ ለጊዜ እንደዛ አድርገን እንግዲህ ያለው ይሄ ነው ኢንሻአላህ። ቢስሚላህ አሰላሙ አለይኩም። አሁን ተመልሼ መጣሁ። ያው እንግዲህ የሽንት ቤትም እንደዚህ ጨርሰናል። እንደምታዩት በሩ አብቁቷል። እንግዲህ ለስራ መክፈቻ ለረመዳን ይከፈታል። ይሄም እንግዲህ እንደምታዩት በአንድ በኩል ያለው ነው። የሱመያዎችም አብቁቷል። በነገራችን ላይ አሁን ይሄ የቢላሎች ውስጥ ነው ያለሁት። የሱመያዎችም እንደዚሁ አብቁቷል። ያው በሮች እንግዲህ ጨርሰናል ማለት ነው። ይሄ አሁን ለተጠቃሚ መክፈት ብቻ ነው የቀረው። ይሄ ጥርት ዘጎ ታጥቦ ምን ብሎ ለተጠቃሚ መክፈት ብቻ ነው የቀረው እንጂ ሁሉም አብቁቷል። ቢስሚላህ እንግዲህ የአጥሮቹም በዚህ አይነት መልኩ ኮሎኖች አሁን ይሄ በር ኮሎን ነው። የበር ኮሎን እንደዚህ ተጀምሯል ማለት ነው ኢንሻአላህ። እንትኖቹም አሁን ዛሬ ግንባታም ጀምረዋል እንደምታዩት። በዚህ አይነት መልኩ አጥሩ በአንድ በኩል ያለው እንግዲህ ሰተን ስራ ጀምረዋል። እየሰሩ ነው፣ ሰራተኛ እየሰራ ነው። ከመሬት ውስጥ ያወጡ ነው እንደምታዩት ማለት ነው። ይሄ አጥር ነው፣ በአንድ በኩል ያለው አጥር ነው ይሄ እንደምታዩት ማለት ነው ኢንሻአላህ። እንግዲህ እዚህ ላይ ነው ያለነው። አረሳንም ስራውን ማለት ነው። ባረካላሁ ፊኩም። ሰላም አለይኩም ወራህመቱላሂ ወበረካቱ።